ሰላም ውድ የቻናላችን ቤተሰቦች፣ ይህ ኤሌጋንት ማሽነሪ ነው። ኤሌጋንት ማሽነሪ ለእርስዎ የስራ ዘርፍ ቅልጥፍና እና ጥራት ዘመናዊ ማሽነሪዎችን እያቀረበ ይገኛል። ይህ ማሽነሪ ስራ እቅዶን ወደ ተግባር እንቅስቃሴ እንዲለውጡ እንዲሁም ይበልጥ ምርታማና ውጤታማ እንዲያደርጉ የሚያግዙ በቤቱ ሆነው በአነስተኛ ገንዘብ ተነስተው እጅግ ምርታማና ውጤታማ ያላቸው ማሽኖች አቅርበንልዎታል። እንግዲህ ይህ የምትመለከቱት የጠበቀ የሳሙና ማምረቻ ማሽን ሲሆን በሰዓት ከ5000 እስከ 6000 ማምረት የሚችል ሲሆን ማሽኑ 3 ክፍሎች አሉት። እነዚህም ፕሎደር፣ ሚክሰርና ኑድልስ ሜከር ናቸው። ይህ ማሽን በሲንግል ፌዝ በ5.5 ኪሎዋት ወይም 3 ፌዝ ቆጣሪ ኃይል ወይም እስከ 15 ኪሎዋት የሚጠቀም ማሽን ነው። ስራውን ለመስራት ከ60 እስከ 70 ካሬ ቦታ ያስፈልጋል። ማሽኑን ለመግዛት ከ700 ሺህ ብር በላይ ያስፈልጋል። እንዲሁም ምርቱን ለመጀመር ጠቅላላ የጥሬ እቃ ዋጋ ከ300 ሺህ ብር ጀምሮ ያስፈልጋል ማለት ነው። ድርጅታችን ይህንን ማሽን ሲያቀርብ ጥሬ እቃ ከአቅራቢዎች ጋር ያገናኛል። እንዲሁም ድርጅቱ የሚያቀርበው ማሽን ሙሉ ስልጠና፣ ማሽኑ ለሚያጋጥመው ችግር የ1 ዓመት ሙሉ ዋስትና ይሰጣል። የሳሙና ምርት ኢትዮጵያ በመላው ሀገር ተጠቃሚው እጅግ በጣም ሰፊ ስለሆነ ምርቱን ለመሸጥ እና ገበያ ውስጥ ለመግባት እጅግ በጣም ቀላል ያደርገዋል። የሳሙና ትርፋማነት እንደሚከተለው እናቀርባለን። አንድ ሳሙና ለመስራት ከ30 ብር ጀምሮ እስከ 35 ብር ያስፈልጋል ማለት ነው። እንግዲህ የሳሙና ማሽን ለማምረት የተለያዩ ኬሚካሎች ሲያስፈልጉት እነዚህን ኬሚካሎች ለመቀላቀል ወይም ለማዋሃድ በቂ የሆነ ስልጠና ከድርጅታችን በመውሰድ ሳሙና መስራት ይቻላል ማለት ነው። የአንድ የሳሙና ክብደት ትንሹ 150 ግራም እስከ ትልቁ ደግሞ 200 ግራም እስከ 250 ግራም ይኖራል ማለት ነው። እነዚህም ኬሚካሎች አብዛኛው ወይም 100% በሀገር ውስጥ በርካታ ቦታዎች የሚገኙ ሲሆኑ የተቀሩት ደግሞ ከውጭ ሀገር የሚገኙ ናቸው። እነዚህን ኬሚካሎች ለማግኘት ከታች ባሉት ስልኮች መጠቀም ይችላሉ። ይህንን የደረቅ ሳሙና ማሽን ዋጋ እንግዲህ የዋጋ ዝርዝር በመቀጠል እገልጻለሁ። በ10 ደቂቃ 50 ኪሎ ግራም መቀላቀል የሚችል ሚክሰር እንዲሁም ሚለር በተጨማሪም በሰዓት 400 ፍሬ ሳሙናዎች ማምረት የሚችል ፕሎደር ማሽን ዋጋው 700 ሺህ ብር ሲሆን በሲንግል ፌዝ በቤት ቆጣሪ መስራት ይችላል ማለት ነው። እንዲሁም በመቀጠል በ10 ደቂቃ 100 ኪሎ ግራም መቀላቀል የሚችል ሚክሰር እና በሰዓት 600 ፍሬ ሳሙናዎች ማምረት የሚችል ፕሎደር ማሽን ዋጋው 800 ሺህ ብር ነው። በሰዓት 250 ኪሎ ግራም መቀላቀል የሚችለው ደግሞ ሚክሰርና ሚለርን አካቶ በሰዓት እስከ 1500 ፍሬ ሳሙናዎች ማምረት የሚችል የራሱ መቁረጫ የተገጠመለት ዋጋው 980 ሺህ ብር ይደርሳል። ከዚህም ከፍ ያለ ማሽኖችን ከፈለጋችሁ ከታች ባለው ስልክ ቁጥር ይደውሉልን። በተጨማሪም ይህ የምትመለከቱት ማሽን ከነ ከተሩ ሙሉ ያጠቃለለ ማለት ነው የአጃክስ ማሽን ነው። ይህ ማሽን ዋጋው 550 ሺህ ብር ነው። እንግዲህ እኛን ለማግኘት ከታች ባለው ስልክ ይደውሉልን። እናመሰግናለን።